ፊልሙ ቶም ካትለር የተባለ የአንድ የቀድሞ ፖሊስ ታሪክ ላይ የሚያጠነጥን ሲሆን አሁን ላይ ከፖሊስነት በመውጣት የተለያዩ ወንጀል የተፈጸመባቸውን ቦታዎች በማጽዳት ስራ ላይ ተጠምዷል። በዚህም ስራ ላይ ደግሞ በጣም ብቁ የተባለም ሰው ሆኗል። ነገር ግን አንድ ቀን እንደዚህ አይነት የጽዳት ስራ በታዘዘበት ጊዜ ላይ አንድ ያልጠበቀው ሚስጥር መውጣት ይጀምራል። ይህም ሚስጥር ደግሞ የእሱን ህይወት ለአንዴና ለመጨረሻ ጊዜ ይቀይራል። ፊልሙ ሲጀምር ቶምን እንመለከተዋለን። ቶምም ፊት ለፊቱ ለነበሩት ሰዎች ከ8 ዓመት በፊት የፖሊስ ኦፊሰር እንደነበረ ይነግራቸዋል። ነገር ግን ያንን ስራውን በመተው ወደ ጽዳት ስራው እንዲገባ እንደቻለም ይናገራል። በስራው ላይም ኤክስፐርት የሆነ ሲሆን እነዛ ወንጀል የተፈጸመባቸው ቦታዎች ወንጀል እስካልተፈጸመባቸው እስከሚመስሉ ድረስ ሙሉ ነገሩን ማጽዳት የሚችል ኬሚካል ራሱ ፈጥሯል። ወደ ቶም ቤት ስንመጣ ከሱ ጋር አብራ እየኖረች የምትገኝ ልጅ ነበረችው። ሚስቱም የሞተችው ከዓመታት በፊት ሲሆን ከዚያ ጊዜ ጀምሮም ቶም ብቻውን ልጁን እያሳደጋት ይገኛል። ቤትም ከደረሰም በኋላም ከልጁ ጋር ጥቂት ጊዜን ያሳልፋል። የልጁም ስም ሮዝ ነበረ። ሮዝም ቶምን ስራው እንዴት እንደነበረ ትጠይቀዋለች። እሱም አሪፍ ጊዜን እንዳሳለፈ ከነገራት በኋላ ወዲያውኑ ይህንን ተናግሮ ለመተኛት ወደ አልጋው ይሄዳል። በቀጣይም አዲስ ኬዝ ይመጣለታል። በዚህም ኬዝ ቶም ሙሉ ቤቱን ማጽዳት ይኖርበታል። ወደ ተነገረው ቤትም በደረሰበት ሰዓት ላይ የቤቱ በር ተዘግቶ ነበረ። ነገር ግን በሩ ላይ የተጻፈ ጽሑፍ የነበረ ሲሆን ጽሑፉም ቁልፉ ከአትክልቱ ስር እንደሚገኝ የሚናገር ነበረ። ቶምም ከአትክልቱ ስር ቁልፉን ካነሳ በኋላ ወደ ቤት ውስጥ ይገባል። ውስጥም እንደገባም ቤቱ እንዳለ በደም ተጨመላልቆ ነበረ። ከዚያም ቶም ድምጽ መግጃውን በመጠቀም ቤቱ ምን እንደሚመስል እና እየተመለከተ ያለውን ነገር በሙሉ መቅዳት ይጀምራል። ያ ብቻ ሳይሆን በየቦታው የነበረውን ደምና የተለያየ ማስረጃን ከማጽዳቱ በፊት ፎቶ ያነሳል። ሁሉንም መረጃዎችንም ልክ እንደ ፖሊስ ከወሰደ በኋላ የጽዳት ስራውን ይጀምራል። ረጅም ጊዜ ቢፈጅበትም በመጨረሻ ግን ቤቱን አጽድቶ ይጨርሳል። ልክ ቤት እንደደረሰም ልጁ ራት እንዳዘጋጀችለት ትነግረዋለች። ያንንም ልትሰራ የቻለችውም የእናቷን የምግብ አሰራር መጽሐፍን በመጠቀም ነበረ። ቶምም በቂ የሚባል ምላሽ ሳይሰጣት ሻወር ለመውሰድ ይገባል። ከዚያም አብረው ተቀምጠው አባትና ልጅ ራታቸውን ይመገባሉ። ሮዝም በዛሬው ዕለት ትምህርት ቤት እንዳልሄደች ትነግረዋለች። ለዛም ምክንያቷ ደግሞ መምህራቸው በደንብ እያስተማራቸው ስላልነበረ ነበር። ቶምም እንደዚህ አይነት ነገር ድጋሚ እንዳታደርግ ይነግራታል። መምህሩ ምንም አይነት ነገር ቢያደርግ እንኳን ከትምህርት ቤት ግን መቅረት እንደሌለባት ነበር የነገራት። ይህንንም ከተናገረም በኋላ ይተኛል። ጠዋት ላይ ግን ልክ ወደ ስራ ሊሄድ ባለበት ሰዓት ላይ ልጁን ኪስ ውስጥ በሚከትበት ሰዓት ላይ የዛን ቤት ቁልፍ አሁንም ከራሱ ጋር ይዞት እንደመጣ ይገነዘባል። ቁልፉን የነበረበት ባለማስቀመጡም ከተናደደም በኋላ ጊዜ ሳያባክን በመኪና ወደዛ ቤት ተመልሶ ይሄዳል። እዛ እንደደረሰም በቤቱ ውስጥ አንዲት ሴት ነበረች። የቤቱ ባለቤትም እሷ ነበረች። ስሟ ኢኖርካ ሲሆን ከዚህ በኋላ ግን ኤን እያለን እንጠራታለን። እሱም የትላንትናውን ቁልፍ በቦታው ላይ መመለስ ረስቶ እንደነበረ ይነግራታል። እሷም ይህንን በሰማችበት ሰዓት ላይ በመደንገጥ የምን ቁልፍ ትለዋለች። እናም እዚህ ምን ሊሰራ መጥቶ እንደነበረን በጠየቀችው ሰዓት ላይ ቶም የሆነ ልክ ያልሆነ ነገር እንዳለ ከተገነዘበ በኋላ ንግግራቸውን በመቀየር ምናልባት የቢሮ ሰራተኞች የተሳሳተ አድራሻን ሰጥተውኛል በማለት ይነግራታል። እናም ይህንን ከተናገረም በኋላም ጥሏት ይሄዳል። ከዚያም ቢሮ በደረሰበት ሰዓት ላይ ምርመራውን ይቀጥላል። እናም በመጨረሻም ይህንን ኬስ ፖሊሶች እንዳልሰጡት ይገነዘባል። ይህም ማለት አንድ ሚስጥራዊ ሰው የሱን ስልክ አግኝቶ የሱን አገልግሎት አግኝቷል ማለት ነው። ይህም ማለት ደግሞ ቶም አሁን ትልቅ ችግር ውስጥ ይገባል ማለት ነው። ምክንያቱም ሙሉ ወንጀል የተፈጸመበትን ስፍራ ፖሊሶች ሳያውቁ ነበር ያጸዳው። ይህም ማለት ደግሞ ቶምን በግድያው ስራ ላይ ተባባሪ ሆኗል ማለት ነው። ቶም ይህን በተገነዘበበት ሰዓት ላይ መፍራት ይጀምራልና በወንጀሉ ቦታ ላይ አንስቷቸው የነበሩትን ማስረጃዎች በሙሉ ይደብቃቸዋል። በቀጣይም የቶም ጓደኛ የነበረው ኤዲ ይደውላል። ቶምም ለኤዲ በዛሬው ዕለት እንዲገናኙና ሊያዋራው እንደሚፈልግም ይነግረዋል። ኤዲም በሐሳቡም ይስማማል። ቶም ወደ ቤት በተመለሰበት ሰዓት ላይም ከልጁ ጋር ትንሽ ጊዜን ያሳልፋል። ሮዝም እናቷ በነበረችበት ጊዜ ላይ እሷም ቲያትር ትሰራ ስለነበረ ቲያትር በየጊዜው ተወስዳት እንደነበረ ትነግረዋለች። ከዛ በተጨማሪም እናቷ ሁለቱ ከሰርጋቸው በፊት ወደ ሜክሲኮ ሄደው እንደነበረና ያም ከተፈጠረ ከ9 ወር በኋላ እሷ እንደተወለደች እንደነገረቻት ትነግረዋለች። ቢሆንም ቶም ግን ትናገራቸው ስለነበሩት ነገሮች ማስታወስ እንኳን አይፈልግም ነበር። ስለዚህም ከዛ ተነስቶ በመውጣት በማታ ኤዲን ሊያገኘው ወደ ተቀጣጠሩበት ቦታ ያመራል። በዛም ሰዓት ላይ በቲቪ ላይ የነበረውን ዜና ይሰማል። ይህም ዜና ባሏ ስለጠፋባት ሴት የሚናገር ነበረ። የሰውየውም ስም ጆን ሲሆን ቶምም በመጨረሻ ያቺ ሴት ምናልባት ባሏ ጆንን ገላው እንደሆነ ማሰብ ይጀምራል። ወይም ደግሞ ምናልባት ሌላ ሰው ጆንን በቤቷ ውስጥ ገሎባታል። ከዚያም ደግሞ ቶምን ተጠቅመው ቤቱንና ማስረጃዎቹን በሙሉ አስወግደዋል። ቶምም ለኤዲ
ኤዲ ጆን ላይ ስለተፈጠረው ነገር የሚያውቀው ነገር ካለ በሚል ይጠይቀዋል። ከዚያም ኤዲም ስለዚህ ኬዝ ሁሉንም ነገር መናገር ይጀምራል። ነገር ግን በዛው ሰዓት ላይ የኬዙ ዋና መርማሪ ወደዛ ይደርሳል። ስሙም ጂም ሲሆን ጂም እንደሚናገረው ከሆነ ሟቹ ጆን ከኮሚሽነሩ ጋር ጥሩ የሚባል ግንኙነት እንደነበረውና ነገር ግን ይህ ግንኙነታቸው እንደተበላሸ ይናገራል። ምክንያቱ ደግሞ ጆን ለዲኤ የምስክርነት ማስረጃ ሊሰጥ ነበር። ከዚያም ግን ምስክርነቱን ከመስጠቱ በፊት ሊጠፋ ችሏል። ሁሉም ከዛም ሊሄዱ ባሉበት ሰዓት ላይ ዝናብ በኃይለኛው መዝነብ ይጀምራል። ቶምም ኤዲ እንደሰከረ ከተገነዘበ በኋላ በመጨረሻ ቤቱ ሊያደርሰው ይወስናል። እሱንም ቤቱ ካደረሰው በኋላም ወደ ራሱ ቤት ተመልሶ ይመጣል። በቀጣዩ ቀን ጠዋት ላይ ልክ ቶም ወደ ቢሮ በደረሰበት ሰዓት ላይ ይህንን እዛ ያገኛታል። እሱም እሷን በማየቱ የደነገጠ ሲሆን እሷ ወደሱ ከቀረበች በኋላ የምትሰራው የጽዳት ስራ ምንድነው ስትል ትጠይቀዋለች። ከዚያም ቶም ስለሚሰራው ነገርም ይነግራታል። ይህችም ሴት ያንን ከሰማች በኋላም ይህን ስራውን በእሷ ቤት ሰርቶ ከሆነ በሚል ትጠይቀዋለች። ቶም ግን እንዳልሰራና የሚሰራው ስራ የሚመጣለት ከፖሊስ እንደሆነ ብቻ ይነግራታል። ቢሆንም ግን ኤን ልታምነው አልቻለችም። በዚህም ክርክር ውስጥ ከገቡ በኋላም ቶም ቀኑን ሙሉ ለመከራከር ስራ ፈት እንዳልሆነ ይነግራታል። ከዚያም በዚህ መልኩም ከቢሮው እንድትወጣም ያደርጋታል። በቀጣይ ቶምን በሌላ ስራው እንመለከተዋለን። አዲስ ኬስ ተልኮለት ያንን ቦታ ሊያጸዳም ወደ ቦታው ደርሷል። ልክ ስራውን በጀመረበት ሰዓት ላይ ኤዲ ወደዛ ይመጣል። ከዚያም ለቶምም ፖሊሶች ወደ ጆን አፓርትመንት ሄደው እንደነበረ ይነግረዋል። ነገር ግን ምንም አይነት ማስረጃ ሊያገኙ አልቻሉም ነበረ። ያገኙት አንድና አንድ ነገር የኬሚካል ምልክትን ብቻ ሲሆን ይህም ኬሚካል ደግሞ ቶም የሚጠቀምበት ኬሚካል መሆኑን አረጋግጠዋል። እናም ደግሞ ትላንትናም ስለዛ ኪስ አንተም ስትጠይቅ ስለነበረ ከዚህ ነገር ጋር ያለ ግንኙነት ምንድነው በማለት ኤዲ ጠይቀዋል። ከዚያም ቶም በመቀመጥ ስለ ሁሉም ነገር መናገር ይጀምራል። ይህንንም የጀመረውም ከፖሊሶች ቤቱን እንዲያጸዳ የሚያዝ አንድ መልእክት ተቀብሎ እንደነበረና በዛም ታግዞ ደግሞ ቤቱን ሙሉ ለሙሉ እንዳጸዳ ይናገራል። ቢሆንም ግን በቀጣዩ ቀን ያንን ስራ የሰጠው ፖሊስ እንዳልሆነ ተገንዝቧል። ኤዲም ታዲያ ለምን ሪፖርት አላደረክም ይለዋል። ቶም ግን ኬዙ አደገኛ እንደሆነና ልክ ጆንን እንዳገቱት ሁሉ እኔንም ያግቱኛል ብዬ ፈርቼ ነው ይለዋል። ምክንያቱም በትላንትናው ዕለት እንደተነገረው ከሆነ ለጆን መገደል ፖሊሶችም ተጠርጣሪ ናቸው። ምክንያቱም እነ ኤዲ በትላንትናው ዕለት ላይ ኮሚሽነሩም ለዚህ ተጠርጣሪ እንደሆነም ነግረውት ነበረ። ስለዚህም በዛ በመፍራትና ራሱንም አደጋ ውስጥ ላለመክተት ሲል ያንን ሪፖርት ሊያደርግ እንዳልቻለም ይናገራል። ከዚያም ኤዲ ቶም ቦታውን ከማጽዳቱ በፊት ማስረጃውን መያዝ እንደነበረበት ይነግረዋል። ነገር ግን ቶም ይዣለሁ ይለዋል። ስለዚህም ኤዲ ማስረጃዎቹን ቶም መጠበቅ እንዳለበትና ምናልባት መጥፎ ነገር እንኳን ቢፈጠር እሱን ነፃ ሊያወጡት የሚችሉት እነዚህ ማስረጃዎች እንደሆኑ ይነግረዋል። ከዛ በተጨማሪም እስካሁን ምንም አይነት ወንጀል ሰርተ ማታክሰው ስለሆንክ ይህም ነፃ እንድትወጣም ያደርጋል ይለዋል። ነገር ግን ቶም እስር ቤት በነበረበት ጊዜ ላይ አንድ ሰው ገሎ እንደነበረ ይናገራል። ከዛ በተጨማሪም ለገንዘብ ሲል ከዚህ በፊት ሰው ገሎ ያውቃል። ቢሆንም ግን ኤዲ ያንን እንዲረሳውና ብዙ ስለሱም እንዳያስብ ይነግረዋል። ቶምም ወደ ቤት በሚመለስበት ሰዓት ላይ ሮዝ በጣም ተናዳ ስለነበረ እሱን መቆጣት ትጀምራለች። ምክንያቱም ለረጅም ጊዜ ቤት አልነበረም። እናም ብቻዋን ጊዜ ማሳለፍም ሰልችቷታል። ቶምም ይሄ ብቸኝነቷ እየተሰማት የሚገኘው የቤት ስራዋን እየሰራች ስላልሆነ እንደሆነና በየጊዜው ደግሞ እያሰበች የነበረው ስለ እናቷ ስለሆነ እንደሆነ ይነግራታል። ከዚህ በኋላ መቀበል እንዳለባትና እናቷም ተመልሳ እንደማትመጣም ይነግራታል። ቢሆንም ሮዝ ግን ቢያንስ አንድ ሰው እንኳን እናቷን ማስታወስ እንዳለበት ትናገራለች። ቢሆንም ቶም ግን ስለዛ ማስታወስ አይፈልግም ነበር። በቀጣይ በልጆች መጫወቻው ቦታ ላይ ልጆቿን እያጫወተች የነበረችውን እንመለከታታለን። ቶም የነበረበትን መኪና ከተመለከተች በኋላ ቶም ይመለከታትና ወዲያውኑ መኪናውን አስነስቶ ከዛ ይሄዳል። ቢሮውን በደረሰበት ሰዓት ላይ ፖሊሱ ጂም እና አጋሩን ያገኛቸዋል። ጂምም ወደ ጆን አፓርትመንት ለምርመራ ባመሩበት ሰዓት ላይ የተለያዩ ኬሚካሎችን እንዳገኙ ይናገራሉ። በኬሚካል ደግሞ የሚታወቀው እሱ ስለነበረ ሳምፕሎቹን ከሱ ጋር ለማመሳሰል ሲሉ እንደመጡ ይነግሩታል። ቶምም ጸሐፊውን ኬሚካሎቹን ከዚህ እንድታወጣ ይነግራታል። ከዚያም ጂም ለቶም የወንጀል በተፈጸመበት ጊዜ ላይ ቶም የት እንደነበረ ይጠይቀዋል። ቢሆንም ግን ቶም ከዛ በፊት ንግግራቸውን ወደ ሌላ ነገር በመቀየር ወደ ራሱ ክፍል ያመራል። ሁሉንም መረጃዎችን ማስቀምጦበት የነበረውንም አንድ ካኪ ወረቀትን ካወጣ በኋላ ወደ መኪና ያስገባዋል። በቀጣይ የኳስ ውድድር ላይ የተሳተፈች የምትገኘውን ሮዝ እንመለከታታለን። ቶምና ኤዲም በዛው ቦታ ላይ የሚገኙ ሲሆን ጨዋታውን ከመመልከት ይልቅ ግን ስለ ኬዙ ነበር እያወሩ የነበሩት። ቶምም ኤዲን ኬዙ ላይ ስላለው ነገር በጠየቀው ሰዓት ላይ ኤዲም ሁሉም ፖሊሶች እያሰቡ የሚገኙት ጆን እንደጠፋ እንደሆነ ይነግረዋል። እንደሞተም ያሰበ ማንም ሰው የለም። ለዛም ነው ሁሉም ሰው እሱን እየፈለገው የሚገኘው። በዚህን መሃል ላይም ሮዝ ጎል ታገባለች። ቢሆንም ግን ቶም በወሬው ተጠምዶ ስለነበረ ጎሉን ሊመለከት አልቻለም ነበር። ሮዝም ይህንን በተመለከተችበት ሰዓት ላይ በሱ መናደድ ትጀምራለች። ወደ ቤትም ተመልሳም
የቤት ስራዋን በምትሰራበት ሰዓት ላይ ቶም ወደ እሷ ጋር በመምጣት የቤት ስራዋ እንዴት እየሆነላት እንደሆነ ይጠይቃታል። ቢሆንም ሮዝ ግን በጥሩ መልኩ አልነበረም የመለሰችለት። ከዚያም በመሃልም እናቷን የገደለው ሰው ማን እንደሆነ ትጠይቀዋለች። ከዛ በተጨማሪም ስለሷ ስምም ስትጠይቀው ስሟ ዳንኤላ እንደሆነ ይነግራታል። በቀጣዩ ቀን ቶም እና ኤን በቤተ ክርስቲያን ውስጥ ይገናኛሉ። ቶምም ኤንን ፖሊሶች እሷን እየተከታተሏት ከሆነ በሚል ይጠይቃታል። መጀመሪያ ላይ የድምጽ መግጃ ራሱ እላዩ ላይ ገጥመውላት የመጣች ነበር የመሰለው። ኤን ግን ከነሱ ጋር እንዳልሆነች ትናገራለች። እናም በዚህ ወንጀል ላይ የሆነ ተሳትፎ እንዳለው እንዳሰበችና ቤቷ መጥቶ እንዳጸዳም እንዲያምን ትነግረዋለች። ቶምም በዚህ ጊዜ በመጨረሻ አዋጽድቻለሁ ይላታል። ኤንም እንድታጸዳ ያዘዘ ማን ነው ስትል ትጠይቀዋለች። እሱም እኔም ገና እየፈለግኩት ነው ይላታል። እስካሁን ያወቀው ነገር እንደሌለና ከረዳችሁ ግን በቅርብ ጊዜ ውስጥ ያንን ሰው እንደሚያገኙት ይነግራታል። በመጀመሪያም ምስክርነት ይሰጣል ተብሎ የሚጠበቀው ምስክርነት ስለምን እንደነበረ ይጠይቃታል። ኤንም ስለዛ ልትነግረው እንደማትችልና ነገር ግን ልታሳየው እንደምትችል ትነግረዋለች። ያንን ለማየት ደግሞ ወደ ቢሮዋ መምጣት እንዳለበት ነበር የነገረችው። ስለዚህም በመጨረሻ ሁለቱ ወደ ኤን ቢሮ ያመራሉ። እሷም ባሏ ቢጽፍበት የነበረ አንድ ደብተር እንዳለና በዚህም ላይ ደግሞ የብዙ ፖሊሶች የባጅ ቁጥር እንዳለ ትነግረዋለች። ቶም የሁሉንም ባጅ ቁጥር ከተመለከተ በኋላ በመጨረሻ በመሃል ላይ የራሱን የባጅ ቁጥር ያገኛል። ከዚያም በመጀመሪያ ወደ ኤዲ ጋር ካመራ በኋላ ሁሉንም ነገር ይነግረዋል። ኤዲም ያንን ማስረጃ ማጥፋት እንዳለበት ይነግረዋል። አለበለዚያ ግን ሰዎች ያንን ማስረጃ የሚያገኙት ከሆነ ጥርጣሬው እሱ ላይ የበለጠ እንደሚጨምርበት ይነግረዋል። ሁሉም ሰውም በመጨረሻ እሱ ላይ ሊመሰክርበት እንደነበረ በማሰብ በዛ ተገፋፍቶ እንደገደለው ማሰብ እንዲጀምሩ ያደርጋቸዋል። ቶም ጭንቀት ውስጥም ገብቶም ወደ ኤን ቤት ደግሞ ያመራል። እዛም የተሰበረባትን ዕቃን በሚሰበስቡበት ሰዓት ላይ ብቻዋን መሆኗ እያስፈራት እንደሆነና ደህንነቷ ወደሚጠበቅበት ቦታ መሄድ እንዳለባት ትነግረዋለች። ስለዚህም ቶም ኤንን በመያዝ ማኑዌል ወደ ተባለው ጓደኛው ጋር ይወስዳታል። እዛም ራት ከበሉም በኋላም አንድ ላይ ውጭ ወጥተው ማውራት ይጀምራሉ። ኤንም እርጉዝ በነበረችበት ሰዓት ላይ ጆን ልጁ እንዲወለድ ፈልጎ እንዳልነበረ ትናገራለች። እናም በዚህም ምክንያት ነበር ልጇን ያጣች። ቶምም ስለራሱ ማውራት ይጀምርና ከጥቂት ዓመታት በፊት ወደ ቤቱ ሌባ ገብቶ እንደነበረ ይናገራል። ሚስቱንም ሊደፍራት በሚሞክርበት ሰዓት ላይ እሷን መታገል ትጀምራለች። በዚህም ምክንያት በመጨረሻ ሌባው ልቧ ላይ ተኩሶባት ሊገላት ችሏል። በዚህ ጊዜም ልጁ 6 ዓመቷ እንደነበረና የሚፈጸመውን ነገር በሙሉም በአይኗ ተመልክታ እንደነበረም ይነግራታል። እናም ከዛ ጊዜ በኋላ እንኳን ያንን ጊዜ ከውስጧ ማውጣት አልቻለችም። እስካሁን ድረስም ስለ እናቷ ማሰቧን ቀጥላለች። በቀጣይ ቶም ወደ ቤት በሚመለስበት ሰዓት ላይ የፖሊስ መኪና ያስቆመዋል። እናም ድንገትም ፖሊሱ ቶምን ይመታዋል። ቢሆንም ግን ቶም የደረሰበትን ችሎ ወደ ቤቱ ይመለሳል። ሮዝም ያንን እንደተመለከተች በመደንገጥ ቁስሉን ልታከምለት ትሞክራለች። ነገር ግን ምን እየተፈጠረ እንደሆነ ደጋግማ መጠየቋን አላቆመችም ነበር። እንዴት እንደተጎዳ ብትጠይቀውም ነገር ግን ቶም ምንም አይነት ምላሽ የሚሰጣት አልነበረም። በዚህም ምክንያት ሮዝ በመናደድ እየጮኸች ማውራት ትጀምራለች። ቶምም ለምን እነዚህን ሁላ ነገሮች ማወቅ ትፈልጊያለሽ? ይረብሽሻል እኮ ይላታል። ቢሆንም ሮዝ ግን እናቷ ላይ የተፈጠረው ነገር እሱ ላይ እንዳይፈጠር እንደምትሰጋ ትነግረዋለች። ከዛ በተጨማሪም እቃዎቿን ታወጣ የነበረው ለፕሮጀክት እንዳልነበረና ምንም አይነት ፕሮጀክትም እንዳልሰጣቸው ትነግረዋለች። ቶምም ይህን ሲሰማ ሁሉንም እቃዎቿን ወደ ቤት እንድትመልስ ይነግራታል። ቢሆንም ሮዝ ግን አሁን በጣም ተናዳለች። ከዚያም እቃዎቿንም ራሷ ማበለሻሸት ትጀምራለች። እንድትረጋጋ የሚወጣላትና በቀጣዩ ቀን ላይም ወደ ኤን ይደውልላታል። እሷም ከሬሳ መርማሪዎቹ እንደተደወለላትና የሞተውን ሰውዬ አካል እንድታይ እንደተነገራት ትነግሯለች። ቶምም ከሷ ጋር እንደሚመጣ ከነገራት በኋላ ሁለቱ አንድ ላይ ሆነው ወደዛ ውስጥ ይገባሉ። ቶምም እያዋራቸው የሚገኘው ዶክተር ከዚህ በፊት ጆንን የሚያውቀው ሰው እንደሆነ ይገነዘባል። እናም ብዙ የሱ የጤና ምርመራ ውጤቶችን የሚያውቅ ነበረ። ስለዚህም አንድ የሚያስደነግጣቸውን ነገር ይናገራል። ይህም ጆን ልጅ መውለድ እንደማይችል ነበረ። ቶምም ይህን ሲሰማ ይደነግጣል። ምክንያቱም ጆን መውለድ የማይችል ሰው ከሆነ ኤን እንዴት ልታረግዝ ቻለች? ይህም ማለት ኤን ከሌላ ሰው ጋር ድብቅ የፍቅር ግንኙነት አላት ማለት ነው። ጂምም እዛ በደረሰበት ሰዓት ላይ ከቶም ጋር የማይተዋወቁ ይመስላሉ። ኤንም ወደ ውስጥ ገብታ እቃዎቹን ከተመለከተች በኋላ ራሳቸው የጆን እቃዎች እንደሆኑ ትናገራለች። ቢሆንም አሁን ላይ ግን ጆን በጣም ተናዷል። ወደ ኤዲ ጋርም ካመራ በኋላ አሁን ኤንን ራሱ እየተጠራጠራት እንደሆነ ይናገራል። ምናልባትም አሁን ላይ እየጠረጠረ የሚገኘው የኤን ፍቅረኛ ጆንን እንደገደለው ነበረ። ምክንያቱም ጆን ይህንን ባወቀበት ሰዓት ላይ ከነሱ ተቃራኒ መሆኑ አይቀርም። ኤዲም ይህንን ከሰማም በኋላ ቶም ወደ ጂም ጋር አምርቶ ይህን ነገር ሊነግረው እንደሚገባ ይነግረዋል። ከዛ በተጨማሪም ከዚህ በፊት የነበረውን ማስረጃም ለሷ አሳልፎ መስጠት እንዳለበት ይነግረዋል። ምክንያቱም ጂም ይህንን ኬስ ከዘጋው በኋላ ቶምን ድጋሚ አይጠራጠረው። ቢሆንም ቶም ግን ይህንን ማድረግ እንደማይችልና ሌሎች ሊገባባቸው የሚችልባቸው ወጥመዶች እንዳሉ ይናገራል። ከዚያም ኤዲ ኤንን ከዚህ በፊት ያውቃት እንደነበረ የሚያስመስሉ ስለሱ የተለያዩ ነገሮችን ማውራት ይጀምራል።
በዚህም ሰዓት ላይም ቶም የኤን ሚስጥራዊ ፍቅረኛ ኤዲ እንደሆነ ይገነዘባል። ወደ ቤቷን ባመራበት ሰዓት ላይ ኤን ሻንጣዎቿን በሙሉ አዘጋጅታ ከዛ ልትሄድ ተዘጋጅታ ነበር። ከዚያም ይህንን ልታረግ ለምን እንደፈለገች ይጠይቃታል። እሷ ግን ስለዚህ የምታውቀው ምንም አይነት ነገር እንደሌለ በምትነግረው ሰዓት ላይ እንዳትዋሸው ይነግራታል። ኤዲም የሷ ፍቅረኛ እንደሆነ እንዳወቀና ሁለቱ ተባብረውም ጆንን እንደገደሉት እንደተገነዘበም ይነግራታል። ለጥያቄዎቹ የማትመልስለት ከሆነም ወደ ፖሊስ እንደሚሄድ ይነግራታል። ይህንን ሁላ ከሰማች በኋላም ኤን በመጨረሻ ትረጋጋለች። ከዚያም ጆን ወደ ኤዲ በመደወል ቁልፉ የት እንደሆነ ይጠይቀዋል። ኤንም እንደዛው እሱን ስትጠይቀው ቁልፉን እንደጣለው ይናገራል። ቶምም በዚህን ሰዓት ላይም ጆንን የገደለው ኤዲ እንደሆነም ይገነዘባል። ኤንም ቶም ለፖሊሶቹ ምንም አይነት ነገር እንኳን ቢናገር እሷ እንደምትታሰርና ቶምም እንደዛው እንደማይቀርለት ትነግሯለች። ምክንያቱም የማጽዳቱን ስራ የሰራው እሱ ነው። ቶምም ለዛ ግድ እንደሌለው ከተናገረ በኋላ ጥሏት ይወጣል። በቀጣይም ልጁን በመያዝም በመኪናው ይሄዳል። ምክንያቱም ደህንነት ወደሚጠበቅበት ቦታ እሷን ሊወስዳት ፈልጓል። ከዚያም እሷን ወደ ቤት ካደረሳት በኋላም ወደ ጂም ጋር በመሄድ ጂምን ወደ ኤዲ ጋር ለማምጣት ይወሰናል። በዚህም መሃል ላይም ኤዲ ወደ ቶም ጋር በመደወል ወደ ቤቱ በጊዜ እንዲመጣና ለበለዚያ ግን ልጁን እንደሚገልበት ይነግረዋል። ቶምም ሮዝን ወደ ሌላኛው ክፍል እንድትገባ ካደረጋት በኋላ ሁለቱ መጣላት ይጀምራሉ። ኤዲም ጆን አውሬ እንደነበረ ይናገራል። ልጄንም ሊገልብኝ የነበረውም እሱ ነበርም ይለዋል። ኤንም ልጁ ወርዶባት ሳይሆን እንድታስወረድ ያደረጋት ጆን እንደነበረ ይናገራል። ኤዲ በሌላ በኩል የሷን ማርገዝ ተከትሎ ቤተሰብ ለመመስረት ተዘጋጅቶ ነበረ። ቢሆንም ግን ጆን ሁሉንም ነገር አበላሽቶበታል። በዚህም ምክንያት ጆንን ገድሎት የቶምንም አገልግሎት በመጠቀም ቶምንም አደጋ ውስጥ ሊከተው ችሏል። እናም ቶምም ከዚህ በኋላም ማምለጥ እንደማይችልም ይነግረዋል። ቢሆንም ግን ቶም ኤዲ ራሱን አሳልፎ እንዲሰጥና በዚህም የሚገባውን ቅጣት ብቻ ተቀጥቶ እንደሚወጣ ይነግረዋል። ይሁን እንጂ ኤዲ ግን እጁን እንደማይሰጥና እስር ቤትም ሊልከው የሚችለው አንድና አንድ ሰው እሱ እንደሆነ በመናገር ቶም ላይ ሽጉጡን ይደቅናል። ፖሊሶችም እዛ መድረሳቸውንም ከተገነዘበም በኋላ እንደሚያዝ እርግጠኛ ሆኖ በመናደድ ቶምን ከመያዙ በፊት ሊገለው ይወስናል። ከዚያም ከመተኮሱ በፊትም ቶምን ከገደልኩ በኋላ ማን ያጸዳዳዋል ይለዋል። ከዚያም ሽጉጡንም ይተኩሳል። ይሁን እንጂ ከዛ በፊት ግን ሌላ ጥይት ጭንቅላቱን ይመታዋል። ያንንም የተኮሰችው ደግሞ ሮዝ ነበረች። ይህንንም ያደረገችው የቶምን ሽጉጥ በመጠቀም ሲሆን አባቷንም በዚህ መልኩ ታተርፈዋለች። ቶምም ልጁን ካቀፋት በኋላ ሽጉጡን ከእጇ ይወስዳል። የከተማው ፖሊሶች በሙሉም እዛ ቦታ ላይ ይሰባሰባሉ። ቶምም ጂምን ባገኘው ሰዓት ላይ ሁሉንም መረጃዎችና ጆን የፖሊሶችን የባጅ ቁጥር ጽፎበት የነበረውን ያንን መዝገብ አብሮ ይሰጠዋል። ጂምም ቶም ከዚህ በኋላ ከዚህ ኬዝ ጋር የሚያገናኘው ምንም አይነት ነገር እንደማይኖርና እሱም ተጠያቂ የሚሆንበትን መንገድም እንደሚያርቅለት ይነግረዋል። ከዚያም የቶም ጓደኛ የሆነው ሚጌል የቶምን ቤት ሲያጸዳ እንመለከተዋለን። ልክ እዚህ ጋርም ፊልሙም ያበቃል። ከተመቻችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።